መጽሐፈ ነህምያ ምዕራፍ 13። በዚያም ቀን የሙሴን መጽሐፍ በሕዝቡ ጆሮ አነበቡ። አሞናውያንና ሞዓባውያንም ወደ እግዚአብሔር ጉባኤ ለዘላለም እንዳይገቡ የሚል በዚያ ተገኘ። የእስራኤልን ልጆች በእንጀራና በውሃ ስላልተቀበሏቸውና ይረግማቸው ዘንድ በለዓምን ስለገዙባቸው ነው። ነገር ግን አምላካችን ርግማኑን ወደ በረከት መለሰው። ሕጉንም በሰሙ ጊዜ ድብልቁን ሕዝብ ሁሉ ከእስራኤል ለዩ። ከዚህም አስቀድሞ በአምላካችን ቤት ጓዳዎች ላይ ተሾሞ የነበረው ካህኑ ኤልያሴብ ከጦቢያ ጋር ተወዳጅቶ ለሌዋውያን፣ ለመዘምራን፣ ለበረኞቹ እንደ ሕጉ የተሰጣቸውን የእህሉን ቁርባንና ዕጣኑን ዕቃዎቹንም የእህሉንና የወይኑን የዘይቱንም አስራት ለካህናቱም የሆነውን የማንሳት ቁርባን አስቀድሞ ያስቀመጡበትን ታላቁን ጓዳ አዘጋጅቶለት ነበር። እኔ ግን በባቢሎን ንጉሥ በአርጤክስስ በ32ኛው ዓመት ወደ ንጉሡ ሄጄ ነበርና በዚህ ጊዜ በኢየሩሳሌም አልነበርኩም። ከጥቂት ዘመንም በኋላ የንጉሡን ፈቃድ ለመንኩ፣ ወደ ኢየሩሳሌም መጣሁ። ኤልያሴም በእግዚአብሔር ቤት አደባባይ ለጦቢያ ጓዳውን በማዘጋጀት ያደረገውን ክፉ ነገር አስተዋልኩ፣ እጅግም አስከፋኝ። የጦቢያንም የቤቱን ዕቃ ሁሉ ከጓዳ ወደ ውጭ ጣልኩ፣ ጓዳዎቹንም እንዲያነጹ አዘዝኩ። የእግዚአብሔርን ቤት ዕቃዎች፣ እህሉንም ቁርባን፣ ዕጣኑንም መልሼ በዚያ አገባው። ለሌዋውያኑም እድል ፈንታቸው እንዳልተሰጠ የሚያገለግሉትም ሌዋውያንና መዘምራን እያንዳንዱ ወደ እርሻው እንደሄዱ ተመለከትኩ። እኔም የእግዚአብሔርን ቤት ስለምን ተተወ ብዬ ከአለቆቹ ጋር ተከራከርኩ። ሰበሰብኳቸውም፣ በየስፍራቸውም አቆምኳቸው። ይሁዳም ሁሉ የእህሉንና የወይኑን የዘይቱንም አስራት ወደ ዕቃ ቤቶቹ አመጡ። በዕቃ ቤቶችም ላይ ካህኑን ሰሌምያን፣ ጻፊውንም ሳዶቅን፣ ከሌዋውያኑም ፈዳያን ሾምክ። ከእነርሱም ጋር የመታንያ ልጅ የሰኩር ልጅ ሐናን ነበር። እነርሱም የታመኑ ሆነው ተገኙ። ስራቸውም ለወንድሞቻቸው ማከፋፈል ነበር። አምላኬ ሆይ ስለዚህ አስበኝ፣ ለአምላኬም ቤት ያደረግኩትን ወሮታዬን አታጥፋ። በዚያም ወራት በይሁዳ በሰንበት ቀን የወይን መጥመቂያን የሚረግጡትን፣ ነዶም የሚከመሩትን፣ የወይኑን ጠጅና የወይኑን ዘለላ፣ በለሱንም ልዩ ልዩ አይነት ሸክም በአህዮች ላይ የሚጭኑትን፣ በሰንበትም ቀን ወደ ኢየሩሳሌም የሚያስገቡትን አየው። ገበያ ባደረኩበትም ቀን አስመሰከርኩባቸው። ደግሞም በእርሷ የተቀመጡ የጢሮስ ሰዎች ነበሩ። እነርሱም አሳዎችን፣ ልዩ ልዩም አይነት ሸቀጥ አምጥተው በሰንበት ቀን በኢየሩሳሌም ለይሁዳ ልጆች ይሸጡ ነበር። ከይሁዳም ታላላቆች ጋር ተከራከርኩና ይሄ የምታደርጉት ክፉ ነገር ምንድነው? የሰንበትንስ ቀን ታረክሳላችሁን? አባቶቻችሁ እንደዚህ አድርገው አልነበረምን? አምላካችንስ ይህን ክፉ ነገር ሁሉ በእኛና በዚህ ከተማ ላይ አምጥቶ አልነበረምን? እናንተም ሰንበትን በማርከሳችሁ በእስራኤል ላይ መዓትን ትጨምራላችሁ አልኳቸው። ከዚህ በኋላ ከሰንበት በፊት በኢየሩሳሌም በሮች ድንግዝግዝታ በሆነ ጊዜ በሮቿ እንዲዘጉ፣ ሰንበትም እስኪያልፍ ድረስ እንዳይከፈቱ አዘዝኩ። በሰንበትም ቀን ሸክም እንዳይገባ ከብላቴኖቼ በአያሌዎቹ በሮቿን አስጠበቅኩ። ሁሉም አንድ ወይም ሁለት ጊዜ በኢየሩሳሌም ውጭ አድረው ገበያ አድርገው ነበር። እኔም አስመሰከርኩባቸውና በቅጥሩ ውጭ ለምን ታድራላችሁ? እንደገና ብታደርጉት እጆቼን አነሳባችኋለሁ አልኳቸው። ከዚያም ወዲያ በሰንበት ቀን እንደገና አልመጡም። ሌዋውያኑም ራሳቸውን እንዲያነጹ መተውን በሮቹን እንዲጠብቁ የሰንበትንም ቀን እንዲቀድሱ ነገርኳቸው። አምላኬ ሆይ ስለዚህ ነገር አስበኝ፣ እንደ ምሕረትም ብዛት ራራልኝ። ደግሞ በዚያ ወራት የአዛጦንና የአሞንን የሞዓብንም ሴቶች ያገቡትን አይሁድ አየው። ከልጆቻቸውም እኩሌቶቹ በአዛጦን ቋንቋ ይናገሩ ነበር፣ በአይሁድም ቋንቋ መናገር አያውቁም ነበር። ከእነርሱም ጋር ተከራከርኩ፣ ረገምኳቸውም። ከእነርሱም አያሌዎቹን መተው ጠጉራቸውንም ነጨው። እንዲህም ብዬ በእግዚአብሔር አማልኳቸው፣ ሴቶች ልጆቻችሁ ለወንዶች ልጆቻቸው አትስጡ፣ ሴቶች ልጆቻቸውንም ለእናንተ ለልጆቻችሁ አትውሰዱ። የእስራኤል ንጉሥ ሰለሞን በዚህ ነገር ኃጢአት አድርጎ የለምን? በብዙ አሕዛብ መካከል እንደ እርሱ ያለ ንጉሥ አልነበረም። በአምላኩም ዘንድ የተወደደ ነበር። እግዚአብሔርን በእስራኤል ሁሉ ላይ አንግሶት ነበር። እርሱንም እንኳን እንግዶች ሴቶች አሳቱት። በእውኑ ይህን ሁሉ ታላቅ ክፋት እንሰራ፣ እንግዶችንም ሴቶች በማግባት አምላካችንን እንበድል ዘንድ እናንተን እንስማ? ከዋነኛውም ካህን ከኤልያሴብ ልጅ ከአዳ ልጆች አንዱ ለሆሮናዊው ለሰንበላጥ አማች ነበር። ከእኔም ዘንድ አባረርኩት። አምላኬ ሆይ የክህነትንና የሌዋውያንን ቃል ኪዳን ስላፈረሱ አስባቸው።
ከእንግዳ ነገርም ሁሉ አነጻኋቸው። ለካህናቱና ለሌዋውያኑም እያንዳንዳቸው በየሰሞናቸው በየጊዜያቸው በእንጨት ቁርባን ለበኩራትም ሥርዓት አደረግኩ። አምላኬም ሆይ በመልካም አስበኝ።